ስክሪፕት ለሚጽፍ ለመምህር፣ ለተማሪ፣ ለቢዝነስ ማናጀሮች አዲስ ቢዝነስ ለመጀመር ለሚያስብ ሰው ኤአይ ተጠቅሞ የአንድን ዩቲዩብ ላይ የተጫነ ቪዲዮ በቀላሉ ዳውንሎድ ማድረግ ሳይጠበቅበት ፓውዝ እያደረገ እያየ እያንዳንዱን ነገር መስማት ሳይጠበቅበት በቀላሉ ሰመራይዝ አድርጎ እንዴት ነው መረዳት የሚችለው? ባዩዚንግ ኤአይ ተጠቅመን እንዴት ነው የአንድን ቪዲዮ ሀሳብ በቀላሉ ወደ ራሳችን ሀሳብ አምጥተን ለራሳችን መጠቀም የምንችለው የሚለው ነው ዛሬ የምናየው። ሰላም የንጋት ቤተሰቦች እንዴት አላችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። የደወል ምልክቷን መጫን እንዳትረሱ፣ አዳዲስ ቪዲዮዎች በመለቅ ሰዓት እንዲደርሳችሁ ማለት ነው። ለማታውቁኝ እኔ ንጋት እባላለሁ። አብራችሁን ቆዩ። Welcome to Nigat Tube. ያው በመጀመሪያ እንደተለመደው እንደምናደርገው ሰርች ባራችን ላይ ገብተን ዩቲዩብ ላይ እንገባለን። ዩቲዩብ ላይ የምንገባበት ምክንያቱ ምንድነው? የምናወርደው ቪዲዮ ወይንም መረዳት ያለብን ቪዲዮ የትኛው ነው የሚለውን መጀመሪያ ዩቲዩብ ላይ ገብተን ቼክ እናደርጋለን። ዩቲዩብ ላይ በምንም አይነት ቋንቋ ቢሰራ፣ ለምሳሌ በእንግሊዝኛ ቋንቋ መረዳት የማንችል ሰዎች ካለን በቀላሉ በእንግሊዝኛ ቋንቋ የተሰራን ኮንተንት ወደ ራሳችን ለምሳሌ ለሞቲቬሽናል ስፒከር ለሌሎችም በእንግሊዝኛ ቋንቋ ከተሰራ ወደ ራሳችን አምጥተን እንዴት ነው ለዩቲዩብ ኮንተንት አድርገን ራሱ ክሬት ማድረግ እንችላለን። አሁን ያንን ነው የምናየው። ወደ ዩቲዩባችን እንገባለን። በመጀመሪያ ለመስራት እንዲያመቸን ደቂቃው ቀለል ያለ ብናገኝ ጥሩ ነው። ሰርች እናደርጋለን። በእንግሊዝኛ የተሰራ ብናይ አሪፍ ስለሚሆን ለምሳሌ የመጀመሪያ ላይ ያለውን ቪዲዮ ይሄንን ቼክ እናድርገው። መጀመሪያ የምናደርገው ምንድነው? ቀጥታ ወደ ዩቲዩብ እንገባለን። ዩቲዩብን ቪዲዮን እንከፍተዋለን። ቪዲዮውን ከከፈትን በኋላ ምንድነው የምናደርገው? እዚህ ጋር ሞር የምትል ኦፕሽን አለች። ሞር የሚል ኦፕሽን አለ። እሷን ሞር የምትለዋን ትጫናታላችሁ። ሞር የሚለውን ከተጫናችሁ በኋላ ወታች ስክሮል እያደረጋችሁ ስትሄዱ ሾው ትራንስክሪፕት የምትላለች። ሾው ትራንስክሪፕት የምትለውን አንድ ጊዜ መጫን ነው የሚጠበቅባችሁ። እዛን ሾው ትራንስክሪፕት ስትሉት ምን ያደርግላችኋል? የቪዲዮውን ሀሳቡን ኮሚኒኬሽኑን በውስጡ ያለውን ወሬውን ሙሉ ያመጣላችኋል። በዚህ በትራንስክሪፕት ሳይድ ሙሉ ይጽፍላችኋል ማለት ነው። ዘን ምንድነው የምታደርጉት እናንተ? ይሄንን ቀጥታ ኮፒ አድርጋችሁ ሰሌክት አድርጋችሁ ኮፒ ፔስት አድርጋችሁ መውሰድ ነው። ወዴት? ወደ ክላውድ ኤአይ። ይሄን ኮፒ ታደርጋላችሁ። ወዴት እንወስደዋለን? ወደ ክላውድ ኤአይ። ክላውድ ኤአይ ላይ እንገባለን ማለት ነው። ክላውድ ኤአይ ላይ ከገባችሁ በኋላ እዚህ መጀመሪያ ላይ የምትመጣው ሳይኒን ክላውድ የምትለው ላይ እሱ ላይ አንድ ጊዜ ክሊክ ታደርጉታላችሁ። ዘንቀጥታ ቅድም ኮፒ ያደርጋችሁትን እዚህ ጋር ታደርጉት ፔስት ታደርጉታላችሁ። ፔስት ካደረጋችሁ በኋላ ምን ብላችሁ ጽፋላችሁ? እናንተ በሚገባችሁ በሌላ ቋንቋ መጻፍ ትችላላችሁ። ታይም ስታምፑን ሪሙቭ እንዲያደርግልን የሆነ ታይም ስታምፕ ከዚህ እስከዚህ ሰከንድ ይሄን እንደዚህ ጽፈን ተብሏል። ከዚህ እስከዚህ ሰከንድ የሚለውን ታይም ስታምፕን ሪሙቭ እንዲያደርግልን እንትን እንላለን። አፍተር ታይም ስታምፕ አፍተር ሪሙቭ ታይም ስታምፑን ሪሙቭ ካደረክልኝ በኋላ ቪዲዮውን ሀሳቡን ምን አድርግልኝ ያልኩት? ሰመራይዝ አድርግልኝ የቪዲዮውን ኮንሰፕት ሰመራይዝ አድርግልኝ ያልኩት ማለት ነው። ዘን ሰብሚት ትሉታላችሁ። ምናልባት ሪሙቭ እስከሚያደርግ ድረስ ትንሽ ደቂቃ ሊቆይ ይችላል። አያችሁ በቀላሉ ምን አደረገላችሁ? የስንት ደቂቃ ቪዲዮ ነው የወሰድነው እኛ? የ36 ደቂቃ ቪዲዮ ነው የወሰድነው። የ36 ደቂቃ ቪዲዮ ቀጥታ ምን ታደርጋላችሁ? በአንድ ደቂቃ በሁለት ደቂቃ ሀሳቡን ምን ማድረግ ያደርግላችኋል? ሰመራይዝ ያደርግላችኋል ማለት ነው። ይሄ አያችሁ ሜን ቴሲሱ እንደዚህ ነው። ኪ አይዲያው የዚህ ቪዲዮ ኪ አይዲያ የሚለው ባጭሩ በእንደዚህ አይነት ወርድ ምን አደረገላችሁ? ሰመራይዝ አደረገላችሁ። እንደዚህ በቀላሉ ሰማራይዝ አደረገላችሁ። ዘን ምናልባት አሁን ለምሳሌ በእንግሊዝኛ ቋንቋ አንብባችሁት ላይገባችሁ የሚችል ከሆነ ወዴት ትራንስሌት አድርግልኝ ትላችሁ? ወደ አማርኛ ወደ የምትችሉት ቋንቋ ትራንስሌት አድርግልኝ ማለት ትችላላችሁ። ዘን ምን ማድረግ ትችላላችሁ? ይሄንን ሀሳብ ኮፒ አድርጋችሁ ወስዳችሁ ቀጥታ
ይህን ሰማሪውን ክላውድ የሰጣችሁን ሰማሪ ምን ታደርጋላችሁ? ኮፒ አድርጋችሁ ወደ ጀሚናይ መውሰድ ትችላላችሁ። ምናልባት እኔ ጀሚናይን የመረጥኩበት ምክንያት አማርኛ ለምዱ ላይ ጀሚናይ ሞር የተሻለ ትራንስሌት ስለሚያደርግ ነው። ከሌላው ኤአይ የምጠቀመው ብዙ ጊዜ ጀሚናይን አማርኛ ላንጉጅ ላይ ሞር የተሻለ ትራንስሌት ስለሚያደርግ ነው። ቀጥታ ምን ትላላችሁ? ወደ ጀሚናይ ትገባላችሁ ማለት ነው በቀላሉ። እንዳልኳችሁ ምንም አይነት ቪዲዮ ዳውንሎድ ማድረግ አይጠበቅባችሁም። ፓውዝ እያደረጋችሁ ማየት አይጠበቅባችሁም። የቪዲዮውን ሀሳብ ኮንሰፕቱን በእስክሪብቶ መጻፍ አይጠበቅባችሁም። በቀላሉ አሳጥሮ በምትፈልጉት አይነት ያመጣላችኋል ማለት ነው። አሁን ይሄ ምን ትሉታላችሁ? ትራንስሌት አድርግልኝ ትሉታላችሁ። ትራንስሌት ቱ አማሪክ ወደ አማሪክ ላንጉጅ ምን አድርግልኝ አልኩት? ትራንስሌት አድርግልኝ። ትራንስሌት አድርግልኝ ወደምትፈልጉት ላንጉጅ ትራንስሌት አድርግልኝ ማድረግ ትችላላችሁ። ምናልባት ግን እንግሊሽ ላንጉጅ የሚያቅታችሁ ከሆነ ብዙ ጊዜ በቀላሉ ምን ያደርግላችኋል? ትራንስሌት ያደርግላችኋል። አያችሁ፣ ይህ የቪዲዮ ዋናው መልእክት ማጠቃለያ ነው። ዋናው ጭብጥ እውነተኛ ስሜታዊ ነፃነት የሚገኘው ጠቅላላ የቪዲዮ ሀሳብ ምን አደረጋላችሁ? በቀላሉ ወደ አማርኛ ቀየራላችሁ። ለመረዳት በጣም አሪፍ ይሆናል ማለት ነው። አብዛኛውን ጊዜ ሊጠቀሙት የሚችሉት ምንድነው? ስክሪፕት ራይተሮች ውጭ ላይ በሌላ ቋንቋ የተጻፉ በጣም ብዙ ስክሪፕቶች ሊኖሩ ይችላሉ። እነኛን ስክሪፕቶች በቀላሉ ለመረዳት ያክል ዘንድ ወደምንችለው ቋንቋ ትራንስሌት አድርገን እንደዚህ ምን ማድረግ እንችላለን? በቀላሉ መስራት እንችላለን ማለት ነው። ለተማሪዎች ደግሞ በጣም አሪፍ ነው። የምትማሩትን ኮርስ በቀላሉ ቪዲዮ አይታችሁ ለመረዳት አያዳግታችሁም። ወደ ራሳችሁ ቋንቋ ወርዳችሁ ዳውንሎድ ማድረግ አይጠበቅባችሁም። በቀላሉ መረዳት ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደምትወዱት አልጠራጠርም። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳም። አመሰግናለሁ።